ዱዓ ሁለት ቦታ አለው በሰላት ሁለት ቦታ ብቻ ነው ያለው አላህ ሊቀበልህ ከፈለክ አንዳንድ ሰዎች ፈርድ ከሰገድን በኋላ ዙህር ወይም ዓስር ወይም መግሪብ ከሰገድን በኋላ እጃችንን አንስተን ዱዓ ስናደርግ ረባክ ዱዓ አይደረግም ከሰላት በኋላ ዱዓ አይደረግም እያሉኮ አስቸገሩን እንዴት ነው ይላል نعم አይደረግም ወንድሞች እንግዲህ ዒልሙ ያንተ አይደለም የኔ አይደለም የሱ አይደለም ዒልሙ የአላህና የረሱል ሰለላሁ ዐለይሂ ወሰለም ብቻ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ጣውላ ፊቴ ያለው ጣውላ ያኒ ሰባብረህ ውሃ አድርገህ ብላው ቢሉኝ እበላዋለሁ ቢገድለኝም እበላዋለሁ ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም የሚያዙኝ ትእዛዝ ለኔ የሚጠቅም ነው እንጂ ለኔ የሚጎዳ አይደለም ዲኑ ደግሞ ቀዶ የሚሰጠን አላህ ነው እኛ ደግሞ በቅዱ መሰረት እንሰራለን አሁን ፈርድ ከተሰገደ በኋላ ሰላት الصبح ظهر عصر مغرب عشاء ከሰገድን በኋላ ሰላም አለይኩም እጅህን ስተህ ዱዓ አይደረግም حرام ነው ኩፍር ነው አይደለም የሚለው ያለው لكن ነቢያችን አላደረጉትምና ተው ምን ላርግ ቀጥታ ሰላም አለይኩም ካል ነቢያችን ሰለላሁ ዐለይሂ ወሰለም ህይወታቸው በሙሉ ይሉት የነበረ የተውልን ሰሃባ ይሉት የነበረ የተውልን ምንድነው استغفر الله اللهم انت السلام ومنك السلام تباركت يا ذا الجلال والاكرام بله يالو ذكر اذكار لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير እንደገና 33 ተስቢህ ምናምን ታረጋለህ አይደለም ይሄ ነው የተውልን እና ይሄን ታረግና ከዛ በኋላ طيب ዱዓስ ብሎ ቢጠይቀኝ ዱዓ ሁለት ቦታ አለው በሰላት ሁለት ቦታ ብቻ ነው ያለው አላህ ሊቀበልህ ከፈለክ አንዱ በስጁድ ነው ስጁድ ስትወርድ የፈለገውን ዱዓ አርጋንተ የፈለከውን ነገር አላህን ጠይቅ እሺ ስጁድ ስትወርድ ሁለተኛ ነገር ደግሞ በመጨረሻው ሰላ ዱቡር ሰላ ይሉታል ዱቡር ማለት በስተጀርባው ማለት ነው ወላ እና في كل دبر الصلاه እና ተህያት ወአስራ اللهم صل على محمد وعلى ال محمد بلا انك حميد مجيد ስትል ዱዓ አምጣ እዛ ጊዜ የፈለገውን ዱዓ የዱንያም የአኺራም ነገር ጠይቅ ይህ ቦታው ነው ሁለተኛ ያኒ ስጁድ ስትወርድ ደግሞ እነዚህ ሁለት ቦታ ያደረካቸው ዱዓ አላህ Subhanahu Wa Ta'ala ይቀበለዋል ኢንሻአላህ